የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ፣ ጊዜ እንዳያልፈባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በሥራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት፣ በእኛ የተደመረ እና የታቀደ ሥራ የሚፈጸም ይሆናል። ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም። የኢትዮጵያ ብልጽግና ይረጋገጣል። የሚለምን የሚቸገር የሶማሌ ክልል አይኖርም። በአንጻሩ ጎረቤቶች የሚያግዝ የሶማሌ ክልል እንዲኖር በከፍተኛ ትብብርና ትጋት አብረን እንድንሰራ ይህንን ፕሮጀክት እንድትጠብቁት የኢትዮጵያን ብልጽግና ለማረጋገጥ ከዚህ ቀደም ባሳያችሁት ቁርጠኝነት ልክ በትጋት እንድትሰሩ አደራ እያልኩ በመጨረሻም የዚህ ፕሮጀክት መከናወን እውን እንዲሆን ለረዳን የቻይና GCL ኩባንያ ቸርማን ሰራተኞች እንዲሁም በብዙ ያማከረን ከጎናችን የቆመ ወንድማችን አሊኮ ዳንጎቴ፣ የማይኒንግ ሚኒስትርና ሰራተኞች በሙሉ፣ የሶማሌ ክልል አመራሮችና በሙሉ፣ በተለይም ለፕሮፌሰር ብርሃኑ ነጋ፣ ለዶክተር በለጠ እንኳን ደስ ያላችሁ። ተደምረን ኢትዮጵያን ማበልጸግ ችለናልና የእናንተ አርያነት ለሚቀጥለው የኢትዮጵያ ፖለቲካ መታደስ መቀየር መሰረት የሚጥል ነው። እናንተ ሚኒስትሮች ተሳትቶኑ የኢትዮጵያ ፖለቲካ ለውጥ ምሰሶ ጣዮች ሆናችሁ ለዚህ ስኬት በጋራ ለሰጠነው አመራርና ለተገኘው ውጤት እንኳን ደስ ያላችሁላችሁ ፈልጋለሁ። ለመላው የኢትዮጵያ ሕዝብ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ብርሃናችን ይቀጥላል፣ ብልጽግናችን ይቀጥላል። ያሰብነውን የተናገርነውን አንድ በአንድ እናሳካለን። ተስፋ አንቆርጥም፣ ነገር ግን ሪቫን እንቆርጣለን። አመሰግናለሁ።